ሰላም እንዴት ናችሁ? እንደምን ዋላችሁ? ምሳ እየበላሁ አንድ ቪዲዮ ተመለከትኩና የኔን የሆነ ጊዜ የነበረኝ ኤክስፒሪየንስ አስታወሰችኝ። ከዛ ደግሞ በጣም ትልቅ ቁም ነገር ያለው ነው፣ ብዙ ወላጅ ሊያየው ሊመለከተውና ደግሞ ሊተገብረው የሚገባው ጉዳይ ነው ብዬ እኔም ደግሞ የራሴን ሀሳብ ልጨምርበት ነው። ሜንሽን አድርግላችኋለሁ እና ገብታችሁ ብታዩት ደስ ይለኛል። ሰላም አበበ ትባላለች። ስለ ልጆች ነው የተናገረችው እና በትክክልም እሷ እንዳለችው እኔም ልጆች ያሏችሁ፣ ትንንሽ ልጆች ያሏችሁ፣ ያገባችሁ፣ ገና እርግዝና ላይ ያላችሁ፣ የእህት የወንድም ልጆች ያላችሁ በሙሉ ይሄን ነገር መስማትና ስራዬ ብለን ልንሰራበት የሚገባ ጉዳይ ነው። ልጆቻችን ስነ ምግባር እንዲኖራቸው፣ ስርዓት እንዲኖራቸው ማስተማር ያለብን ካደጉ በኋላ አይደለም። በጣም ብዙ ሰው ስህተት የሚሰራው ትንሽ ሆኖ ቤት ውስጥ እንግዳ ሲመጣና እንግዳው ላይ እንደፈለገ ምናምን ሲሆን ወይ ደግሞ የሆነ ቦታ መጫወቻ ቦታ ሄዶ እኔ መጀመሪያ ልጫወት ብሎ ሲይዝ ዥዋዥዌን ከያዘ በኋላ አልወርድም ሲል ልጅ እኮ ነው ተዉት ይባላል። የሆነ ሰው መጫወቻም ቀምቶ አልሰጥም ሲል ቆይ ብሎ ሌላ ነገር ያታልሉታል እንጂ ይሄ ያንተ መጫወቻ አይደለም መስጠት አለበት ተብሎ እንዲመልስ አይደረግም። በዚህ ምክንያት እያደጉ ሲመጡ ያ ባህሪያቸው ያ አመላቸው ያድግና ሲጎረምሱ በፍጹም የማይሰሙ ልጆች ይሆናሉ። በጣም በሚያሳዝን ሁኔታ መመለስ በማንችልበት ጊዜ ደግሞ ስናለቅስ የምንገኘው እኛ ነን። ልጆቹን የምንወቅሳቸው እኛ ነን። ግን እኛ ጥፋት ነው። ልጆቹን በጊዜ ስላላስተማርናቸው ካደጉም በኋላ በዛው በተጣመመው አመላቸው ስለሆነ የሚሄዱት ለመስተካከል ይቸግራቸዋል። ህይወታቸው ላይ በጣም ብዙ ችግር ይገጥማቸዋል ምናምን። ለዛ ደግሞ እኛንን ጠያቂዎቹ። ግን ካደጉ በኋላ እኛንን ልጆቹን የምንወቅሰው እንደዚህ አድርጌ ለፍቻ አሳድጌው እንደዚህ ሆነ አልሰማኛል ምናምን የምንለው ካለፈ በኋላ ነው። የሚሰሙን አሁን ነው እና አሁን ነው መቅጣት ያለብን። እኔ ህንድ በነበርኩበት ጊዜ የማስቀድሰው የህንድ ኦርቶዶክስ ቤተክርስቲያን ነበርና አንድ ጊዜ የቤተክርስቲያኑ አገልጋይ ጠሩንና ምንድን ነው ያሉን? እናንተ ኢትዮጵያውያን ልጆቻችሁን በስርዓት አሳድጉ፣ ስርዓት አስተምሯቸው አሉ። ለምን መሰላችሁ እንደዛ ያሉት? እነሱ ሲያስቀድሱ ለብቻ ሌላ ቪዲዮ ሰራላቸዋለሁ። በጣም ነው የሚያስደንቁት። ስርዓታቸው ሰው ያለ አይመስልም። ሲጀመር ሲቆሙ ራሱ የሆነ ሰው መጥቶ በስርዓት እዚህ ጋር ቁሙ ብሎ በስርዓት ያስቆማቸው ነው የሚመስለው። በመስመር ነው የሚቆሙት። እናትና አባት ልጅ ሆነው ነው የሚመጡት። አባት ለብቻ ይቆማል፣ እናት ለብቻ ትቆማለች። እንደኛ ቤተክርስቲያን ሴትና ወንድ ተለያይታችሁ ቁሙ ቢባል ተቀላቅሎ የሚቆም የለም። እዛ በደንብ የተለየ ማለት ነው። እኛ ድንበራችን የለንም አይደለ? የሆነ ቦታ ላይ የወንዶች ቦታ ላይ ሄደን እንቆማለን። ሰው መጥቶ እንኳን ቢነግረን ሰምተን እሺ ብለን ወደዛ እንኳን አንልም። እና ልጆቻቸው ደግሞ ወይ ከአባታቸው ወይ ከእናታቸው ጋር ስርዓታቸውን ይዘው ነው የሚቆሙት። ወዲያ ወዲህ ሲሉ በፍጹም አታገኟቸውም። እኛ ስንመጣ ልጆቹ ጩኸታቸው፣ ሩጫቸው በቃ ምን ብዬ ልንገራችሁ? ምንም የተቀደሰም ቢሆን እየተማሩም ቢሆን የእኛ ልጆች በፍጹም አይቀመጡም፣ ሲሯሯጡ ነው የምታዩዋቸው። ለዛ ደግሞ አሁን ማሳያ እዚሁ በየቤተክርስቲያን